ወበረካቱ ያገረች ህዝቦች እንደምን አላችሁ? ለአምላክ ምስጋና እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዛሬ ደግሞ እስኪ ስለ ግርዛት ላውራ። ልጆች በእኛ ዘመን አንዲት ሴት ልጅ ትገረዛለች አትገረዝ? የማትገረዝበት ትንሽ ሁና ቀጥና ተተወለደ። ቀጥና ማለት ትንሽ በቀጭኑ ወፈር ካላለች ይተዋታ ተወፍር እያሉ ነገ ዛሬ እያሉ ይተዋታ። በሚተዋት ጊዜ ያቺ ልጃገረድ ትሆናለች። ልጃገረድ በምትሆን ጊዜ ያው ባል ይመጣል፣ ይድሯታል። የዛ ከሚድሯት ተመልከቱት። በሚድሯት ጊዜ እንግዲህ የዛ ዕለታ ትላልቆች ሴቶች በሐኪም አለ ልንገራቸው። ትላልቅ ሴት መታ ወጌሻ መታ ትልቅ ሴትዮ መታ ያችን ልጅ ትገርዛታለች። ትትገርዛት እንግዲህ ሙሽራ ተመልከቱት። ያ ሙሽራ ያችን ልጅ ሊጠጋት ቀርቶ ቲያየው ይሰመሰገት ነው። ምነው አባቴ ምነው እናቴ በልጅነቴ ብታስገርዙኝ እንደዚህ ከምትሰቃይ ብለው ትባ እናቲቱ አይ ልጅ ሳስቸልሽ ነው እንጂ መገረዝ ነበረብሽ። አምናለሁ ጥፋቴ አርማ ገፋለችና ስጦታ ሰጠቻት። ያ ስጦታ ትሰጣት እሺ ብላ መህራባ ብላ መቼም እንዳይሆንለት ሆነ። ግን ዛሬ በእናንተ ጊዜ አሁን ግርዛት ቀርቶ፣ በእኛ ጊዜ ግን አንድ ልጅ ያልተገረዘች በጣም ነውር ነው። አይ በጣም ብዬ ልነግራችሁ ነው። ያልተገረዘች ልጅ ይባላል። ግን አሁን ግን የተገረዘችውን እንዲያውም አሁን ጊዜ እህላለሁኝ ያልተገረዘችው ነው የምትወደደው። እንዲህ አይነት ጊዜ መጥቶብና ተመልከቱ እስኪ። የሚያስደስትም ጊዜ አለ፣ የሚያስቅም ጊዜ አለ። በእኛ ጊዜ ግን እውነቱን ልንገራችሁ ምንም አናውቅም ነበረ። ያቸው ቤት እየመጡ ነበረ የሚገርዙት። እኛ አሁን ቤት ልጆቻችን እኛ ሁሉ ትንገረዝ እቤታችን ነው የተገረዙ። በቤቷም እየመጣ የሚገርዙ ግን እንደዚህ ብለን እንበላችሁ እንጂ ትናንሽ ልጆቻችን ሲገራረዙ ይደገሳል። የጎረቤት ሰው ይሰበሰባል። መጥተው ልጅቷን ያቅፋሉ፣ መጥተው እንትን ይላሉ። በጣም ይደሰታሉ ልጆች። ወንድ የተሆነ ግን ይገረዛልን አንዳንዱ ይተዋል። እላችሁ ሀቅበሉ እንግዲህ